በመቀጠል በምስልና በቪዲዮ መንገድ አንድ ሰው ቪዲዮ ይቀርጻል፣ ሌላ ክስተት ይፈጥራል፣ ህዝቡ ግን እውነት ነው ብሎ እንዲያምን ያደርጋል ማለት ነው። ሶስተኛ ደግሞ በቃል በዘመድና በጓደኛ ነው። አንድ ሰው ያውቃል ብለን በማመን እኛም እናሰራጫለን። ይህ ደግሞ የቤተሰብ ውስጥ በጣም የሚሰራ ተጽዕኖ ነው። በሶስተኛ ደረጃ ላይ የተሳሳተ መረጃ የሚያመጣው አደጋ ምን እንደሆነ እንመለከታለን። ሐሰት መረጃ በሰው ላይ የሚያሳድረው ተጽዕኖ በግልጽ ይታያል። የመጀመሪያው የህዝብ ጤና ሲሆን ሐሰተኛ መድኃኒት መስበር፣ ይህም ደግሞ በኮቪድ ወቅት በአብዛኛው ህዝብ እንዲጎዳ አድርጓል። ሁለተኛውን ደግሞ በፖለቲካ፣ ይህም ስንል ሐሰተኛ መረጃ ህዝብን ይከፋፍላል፣ ግጭትን ይጨምራል፣ እንዲሁም የተለያዩ ጦርነቶች እንዲፈጠሩ ያደርጋል። ሰዎች አንዱ በሌላው ላይ ያነሳሳል ማለት ነው። ሶስተኛው በማህበራዊ ህይወት፣ ይህም ስንል የሐሰተኛ መረጃ የጓደኞችን ግንኙነት ያበላሻል ወይም ያሻክራል፣ ቤተሰብም ይለያል። አራተኛውን ደግሞ በኢኮኖሚ፣ ይህም ስንል ሐሰት የቢዝነስ ስም ያጠፋል፣ ወጪን ይጨምራል፣ እንዲሁም ደግሞ ኢኮኖሚንም ይመታል ማለት ነው። ወደ አራተኛው ስንተሸጋገር እኛ ምን ማድረግ እንችላለን? ይህም ስንል የተሳሳተ መረጃን ለመከላከል አንድ ሰው ቢሆንም ትልቅ ሚና ሊያገኝ ይችላል። የመጀመሪያው ምንጩን ማረጋገጥ፣ አንድም መረጃ ከመለጠፍ በፊት ወይም ደግሞ ከማሰራጨት ለሌላ ሰው ሼር ከማድረግ በፊት የተመረጠ ምንጭ ከየት እንደመጣ ማረጋገጥ። ሁለተኛው ደግሞ 2 ወይም 3 ምንጭ ይምረጡ። እንደ መልካም ጋዜጣ፣ እንደ እውነተኛ መረጃ የሚታወቅ ጣቢያ ብቻ አይደለም፣ ተደጋጋሚ ምንጭ ማረጋገጥ አስፈላጊ ነው። ሶስተኛ ቪዲዮ ወይም ምስል ከተቀየረ እንደሆነ ያስታውቃል። በዘመኑ ቪዲዮን መቀየር ያልተፈጠሩ ክስተቶችን እንደተፈጠሩ ለሰው ለማሳመን ቀላል ነው። ስለዚህ ምንጩን ማረጋገጥ አለብን። በአራተኛ ደረጃ ጥያቄ ጠይቅ ወይም ደግሞ እውነት ነው ወይስ አይደለም የሚለውን ማረጋገጥ። አንዳንድ ጊዜ በቀላል ጥያቄ ብቻ የተሳሳተ መረጃን ሊያጠፋ ወይም ደግሞ ሊያቋርጥ ይችላል። በመጨረሻም ዛሬ የተሳሳተ መረጃን የሚያሳድረውን አደጋ፣ የማበረታታውን ኃይል እና እኛ ምን ማድረግ እንችላለን የሚለውን ተመለከትን። እውነትን ማስተላለፍ፣ ህዝብን ማብራራት ይህን ተግባራችን ነው። የተሳሳተ መረጃን ከማስተላለፍ በፊት አስቡ፣ እውነትን ይፈትሹ፣ ሰላምን ደግሞ ይጠብቁ እያልን የዛሬን ፕሮግራማችንን በዚሁ እንጨርሳለን። እናመሰግናለን። በሌላ ቪዲዮ እስክንገናኝ ደህና ሁኑ።